ሶ በኮማንድ ፕሮምፕት እንዴት ዩዘር አካውንት መፍጠር እንችላለን የዛሬው ቱቶሪያላችን ይሆናል ማለት ነው። ምን ያክል አካውንት አለኝ የሚለው መጀመሪያ እስኪ ገብተን ቼክ እናድርግ። እሱን በምናደርግበት ሰዓት ኔት ዩዘር ብላችሁ ትጽፋላችሁ። እኔ ጋር ሁለት ዩዘር አካውንት አገኘልኝ፣ አድሚኒስትሬተር እና ጀማሪ የሚል ማለት ነው። ሶ አዲስ መክፈት ስፈልግ ኔት ዩዘር ከዚያም የዩዘራችን ስም ማስገባት። ለምሳሌ መፍጠር የፈለጉት ኢትዮጵያ የሚል ከሆነ ኢትዮጵያ አድርጋለሁ። ፓስዋርድ ማስገባት ስንፈልግ ባክስላሽ አድ ከዚያም ፓስዋርዳችን ለምሳሌ ቴስት ዋን የሚል ፓስዋርድ ብሰጠው ኤንተር ስናደርግ ኮማንዳችን ኮምፕሊትድ ሳክሰስፉሊ ወይም ደግሞ በትክክል ዩዘር አካውንት ፈጥር ያለው ማለት ነው። እሱን ቼክ ለማድረግ በምንፈልግበት ሰዓት ከፈለጋችሁ ኔት ዩዘር ብለን እንጽፋለን። ከዚያም እዚህ ጋር ታገኛላችሁ የመጀመሪያው አድሚኒስትሬተር የሚላለን ወይም ደግሞ ዋሊያ የሚል እናገኛለን። ስለዚህ 3 ዩዘር አካውንት አለን ማለት ነው። በዚህ መልኩ ክሬት እናደርጋለን ማለት ነው። የክሬት ያደርገውን ዩዘር አካውንት እንዴት ነው መቀየር የምንችለው ወይም ደግሞ ማጥፋት የምንችለው የሚለውን ነገር አብረን እንስኪ። ኔት ዩዘር ከዚያም ባክስላሽ እናደርጋለን። ዲሊት ካደረጋችሁ በኋላ የክሬት ያደረግነውን እንጽፋለን ማለት ነው። ለምሳሌ ኢትዮጵያ እኛው ክሬት ያደረግነው ኢትዮጵያ በምናደርግበት ሰዓት ኮምፓውንድ ኮምፕሊትድ ሳክሰስፉሊ በትክክል አጥፍተናል ማለት ነው። ቼክ እናደርገው ኔት ዩዘር ብለን ታይፕ በምታደርጉበት ሰዓት እዚህ ጋር ጠፍቷል ማለት ነው። በዚህ መልኩ መፍጠር ትችላላችሁ ማለት ነው።